ሰበር ዜና በሚባል በአፋን ኦሮሞ ጃዋር ገብቶ ኤክስፕሌን እያደረገ እንደሆነ አይቻለሁ ቅድም። በአፋን ኦሮሞ እንግዲህ በአማርኛ ቢያደርገው መልካም ነበር። እሱ ጋር ዶክመንቱ የደረሰው እሱ ጋር ነው ያለው። ዶክመንቱ ኦሪጂናል ዶክመንቱ እሱ ጋር ደርሷል። ጥሩ ነው። የድሮ አይነት ትግል ነው ተመልካቾች የገጠመውን ብልጽግና። ድሮ በኢህአዴግ ጊዜ የተወሰነው ወደ ኦኤምኤን ይልካል። ኦፒዲዮ ወደ ኦኤምኤን ይልክ ነበር እና አብይ አህመድ የመሳሰሉ የንጉሱ ጥላሁን ነው የሚባለው የአማራ ኮሚኒኬሽን የነበረው እሱ ደግሞ ለኢሳት ይሰጥ ነበር። ድሮ የነሱ ቡድን የብአዴን ቡድን የሚባለው ይሄ በተለይ ሾልኮ የገባው አጭበርባሪ የብአዴን አጭበርባሪ የምንላቸው ወላጮች ብአዴን የአማራ ህዝብን ያሰደቡ የአማራ ህዝብን ሁለተኛ ዜጋ ሆነ ኢትዮጵያ ምድር ኑር፣ ሁለተኛ እኔ ከህወሓት ጋር እኩልነት አልፈልግም፣ 9 አስፈጻሚ 45 ማዕከላዊ ኮሚቴ ያለው አልፈልግም፣ እኔ አማራ ኮንት ትልቅ ህዝብ ከሆነ እንዴት ከህወሓት ጋር ከዚህ 5 ሚሊዮን ጋር እኩል ትሆናለህ? የኦሮሚያ ታናሽሁን የኦህዴድ ታናሽሁን ብሎ የተቀበለ ነው። እነዚህ ናቸው ለነጻነት ታግለናል ኦሮማራንን ሲሉ የነበሩ እነዚህ ናቸው። እነሱ ለኢሳት ይልኩ ነበር ድሮ መረጃ ከኢህአዴግ ወጥተው ቀጥታ በኢሜል በምናምን ነበር የሚልኩ መረጃ ሾልኮ ሲልኩ ነበር። እና ሰበር ዜና ብሎ የኢህአዴግ ስራ አስፈጻሚ እንደዚህ ወሰነ ይባል ነበር። እንዴት ሾለከ ይባል ነበር በዛ ሰዓት። አሁንም ተመሳሳይ ነው። የብልጽግና ማዕከላዊ ኮሚቴ ወዲያው ዶክመንቱን አሰልፈው አሾልኮ የሚልኩት። ጃዋር ሙሉ ዶክመንቱን ያገኘው ዛሬ በአፋን ኦሮሞ እያብራራ ነበር ቅድም በአፋን ኦሮሞ ባባዬ እንደሚመጣበት እንትናምናለን። ሳመሪው ግን ልንገራችሁ። ሳመሪው ዝርዝሩ ሳያስፈልገው አጀንዳው አንደኛ የፌዴራሊዝም ስርዓትን ማፍረስ ነው። ቁጥር አንድ አጀንዳው ነው። ይሄ ምንድነው የሚሆነው? ይሄ በቋንቋ መሰረት ያደረገ አማርኛ ተናጋሪው ትግርኛ ተናጋሪው አፋርኛ ተናጋሪ በሚለው ሳይሆን በኢኮኖሚና በኢኮኖሚ ትስስር እና በጂኦግራፊ አቀማመጡ እንዲሆን ነው የሚለው። ሁለተኛው መሬት የግል እንዲሆን ነው። መሬት የግል እንዲሆን አንቀጽ 40 ማለት ነው። ያኛው አንቀጽ 39 ነው። አንቀጽ 40 በጣም የህገ መንግስት አርቃቂ ኮሚቴዎች እና በዛ ሰዓት የነበረው የሂደት አከራካሪ ሂደቶች አንደኛው መሬት የምን ይሁን ነው። የአንቀጽ 39 አንቀጽ 40 በጣም ወሳኝ የሚባል የህገ መንግስቱ አንቀጾች ናቸው። እየፈረሱ እናፈርሳለን የሚለው የጭንቀት ነው እንዳልኳችሁ። የደርግ ስርዓት በመውደቂያ ሰዓት ያደረገው ራስ ገዝ እያለ የሸነሸነውን እንደዛ ያደረገ መሆኑ ጥርጥር የለውም መሞቻው ሰዓት ስለደረሰ እና ሌላው ድሬዳዋና አዲስ አበባ መስተዳድር ልዩ መስተዳድር ናቸው። ተጠሪነታቸው ለፌዴራል መንግስት ነበር ባለፈው ያለው ኤግዚስት ባለው ስራ ላይ ባለው ህገ መንግስት። እነዚህ ግን አይ ቲንክ 49 ነው 40 ስንት ነው ያለው? ይሄ ወይ 40 ምናምን ያለው ድሬዳዋና አዲስ አበባ ክልል እንዲሆኑ ነው። አዲስ አበባ እና እንትና ድሬዳዋ ክልል እንዲሆኑ ይሄ ደግሞ ፓርላማ ዋናው ነጥብ ይሄ እንዴት ነው የሚሆነው ሲባል በሪፈረንደም አይደለም። ህዝቡ ሪፈረንደም አድርጎ ሳይሆን ተወያይቶበት ሳይሆን ፓርላማ ይመክርበታል ይላል። ፓርላማው ይመክርበታል። የክልሎች አወቃቀር ወዴት ይሁን ማን ወዴት ይሁን። ለምሳሌ ኦሮሚያ የሰማነው 6 ነው 7 ክልል ነው የሚሆነው። ክፍለ ሀገር ነው ክልል ሳይሆን ክፍለ ሀገር ነው የሚባለው እና 6-7 ክፍለ ሀገር ይሆናል። የትኛው የተወሰነውን ከጅማ ቆርሶ ወደ ኤሊባቡር ከአርሲ ቆርሶ ትንሽ ወደ ሸዋ ምናምን ከዛ ወደ ጉጂ ምናምን ወደ ይከፋፍሏል ማለት ነው። እንደዛ ነው የሚሰሩት እና ፓርላማ ይመክርበታል፣ ሰሚት ያደርጉታል። ፕሬዝዳንት ደግሞ ይፈርምበታል። ልክ እንደ አዋጅ ፕሬዝዳንት ነው የሚፈርምበት። ካልፈረመበት በ2 ሳምንት ነው 3 ሳምንት የሆነ ጊዜ ህግ ሆኖ ይወጣል ነው የሚለው የኢትዮጵያ ህግ። እንደዛ ነው። ፕሬዝዳንት ፈረመ አልፈረመ ዞሮ ህግ መውጣቱ ህግ ሆኖ ይወጣል። ስለዚህ ዩዝለስ ነው ዝም ብሎ ፕሬዝዳንት ፊርማ ዋጋ የለውም። ህግ ሆኖ መውጣቱ ስለማይቀር ማለት ነው። ስለዚህ ፕሬዝዳንት ይፈርማል። ህዝብ ግን አይመለከተውም። እዚህ ላይ የሰማነው አማራ ክልል 4 ቦታ እና የተወሰነው እንዴት ነው የማደርገው የትግራይ የተወሰነው ቆርሶ ከአማራ ጋር ማዋሃድ ከአማራ አካባቢ የሆነ ቆርሶ ከትግራይ ጋር ማዋሃድ ከአፋር ምናምን አድርጎ ወደ ከትግራይ ጋር ማዋሃድ አፋር ከኦሮሚያ ጋር ማዋሃድ አፋር ከአማራ ጋር ማዋሃድ መሰባበር ነው የሚፈልገው እና እንደ አብነት የተነሳው የዘገየ አስፋው ነው። ዘገየ አስፋው በቅርብ በህይወት የተለዩን በኢትዮጵያ ለውጥ ኃይለሥላሴ ሲወድቁ የነበራቸው ሞቶ መሬት ላራሹ የሚለው ቋንቋ ያመጡት እሳቸው ናቸው ይባላል። መሬት ላራሹ ላንድ ፎር ዘ ቴለር ምናምን የሚለው ቋንቋ ነው ያመጡት። በዛ ሰዓት ተማሪ ሆነው መሬት ላራሹ አቀንቃኝ የነበሩት በቅርብ ጊዜ የሀገር ምክክር አንደኛው አባል የነበሩ በቅርብ ጊዜ ነው የሞቱት ይመስለኛል። በቅርብ ጊዜ ነው በዚህ ወር ወይ ላስት መንዝ እና የእሳቸውን እንደ አብነት ያነሳው ብልጽግና ዓላማ ምንድነው? አሁን በዚህ ሰዓት የጎንዮሽ ግጭት ማበራከት ነው። የጎንዮሽ ግጭት በኢትዮጵያውያን እንትን ማለት ነው። አሁን ከፋፍየዋል ይላል። አንዴ እኔማ አፋር ነኝ ይላል፣ እኔማ አማራ ነኝ ይላል። አማራ ከትግራይ አካባቢ፣ ትግራይ ከአፋር አካባቢ፣ የሆነ ኦሮሚያ ደግሞ ደራ አካባቢ የምታውቁት ነው። ደራ ወዴት እንደሚሆን እንሰማለን። ደራ የሰሜን የአማራ ክልል ደራ አለ፣ የኦሮሚያ ክልል ደራ አለ።
ስለዚህ የሆነ ደራ በዚያ ይሄ በጂኦግራፊ ነው ብሎ ወደ አንዱ ከሰጠው ይሄማ እኔ ነኝ ይሄ ነኝ እኔ ነኝ አማራ ነኝ እኔ ነኝ ኦሮሞ ነኝ የሚል ይመጣል። ነገ ጠዋት ቤንሻንጉል መተከል አካባቢ የሆነ ነገር ይለዋል እና የጎንዮሽ ነው ሆሪዞንታል ግጭት ለማስፋፋት ያሰበ ይመስላል እየመጣ ያለው አደጋ። የጽምዶ ጉዳይም የወታደራዊ ትብብሩም እየመጣ ያለውን አደጋ ድጋፍ ትንሽ ያስገኝልኛል ብሎ የተወሰነ አካባቢ ካለም የሚያስገኝለት ከሆነ እሱን ለፍለጋ ነው እየተባለ ያለው እና ይሄ ነገር ተመልካቾች ኦልሬዲ አዳራሽ ውስጥ የሰማነው አዳራሽ ውስጥ ኦህዴድና ብልጽግና አይደል ኦህዴድም ባዴን የምንለው ባዴን እንኳን እኔ ይደብረኛል ባዴን ስል አዴፓ ልበላቸው አዴፓዎች ምክንያቱም ባዴን ትክክለኛ ባዴን እነዚህ አይደሉም። ኦልሬዲ እነሱ መጋጨት ጀምረው ትላንት አዳማ ስብሰባ ላይ ይሄ ህዝቡ አይቀበለውም እንኳን ህዝቡ አካላችን አባላችን አይቀበለውም ነው ያሉት። ይሄ እንዴት ሊሆን ይችላል? ለበርካታ ዓመታት የኖረ ኢስታብሊሽ የተደረገ ሲስተም ሰውም ይብዛሚነስ ኢንጆይ ያደረገው ብሔር ብሔረሰቦች ሲባል የራስን መብት በራስ የመወሰን ጉዳይ ሐረሪ ክልል በለው ሶማሌ ክልል በለው አፋር ክልል በለው በድሮ ጊዜ ያልነበረው አይነት አወቃቀር አምጥተው ራሳቸውን በራሳቸው የሚያስተዳድሩበት በቋንቋቸው የሚዳኙበት በቋንቋቸው የሚማሩበት ነገር ተፈጥሮ ስንት ነገር የትኛው ደርሶ ይሄን ህዝባችን እንዴት ብሎ አክሰፕት ያደርጋል? የኛ ውድቀት ያቀላጥፋል እንጂ ይሄ አክሰፕት አይደረግም የሚል ጥያቄ እንደተነሳ ሰምተናል። በዝርዝር እንግዳ ካገኘ በዚህ ጉዳይ ላይ እናመጣዋለን። ስለዚህ ጉዳይ በተመለከተ ታስታውሳላችሁ ቤን ጋዜጠኛ ቤን የነበረው ትውልደ ካናዳዊ ኤንኤን ላይ የነበረው እና ኢትዮጵያ ፈርስት የሚባለው ዌብሳይት ነበር በዛን ሰዓት ድሮ በኢህአዴግ ጊዜ በጣም ብዙ ጥሩ ኢንተርቪዎች አሉ። እዛ ላይ ጠቅላይ ሚኒስትር መለስን ኢንተርቪው አድርጎ የሰጠው መልስ ነበር ስለ ፌዴራሊዝም ጉዳይ። ፌዴራሊዝም ያሳስበኛል፣ ፌዴራሊዝም ዝም ብሎ ሁሉም በክልል ምናምን ላይ ታጭቆ ኢትዮጵያ የሚለው እንዳይረሳ ሰጋለው ሲል ምን ማለት ነው? ኢትዮጵያዊነት ምን ማለት ነው? ከፌዴራሊዝም ጋር እና ኢትዮጵያዊነት ምን ማለት እንደሆነ አብይ ሊገባው አይችልም። ይሄ ትንታኔ የመለስ ትንታኔ በጣም ለኢትዮጵያውያን ዩኒቨርሳል እንደ ዩኒቨርሳል ትሩዝ ነው የሚወሰደው። as long as the so-called ኢትዮጵያ ኤግዚስት ካደረገች የአቶ መለስ ንግግር ሁሌ እየታወሰ ይኖራል። ትግራይ በዚህ ከሄደ አማራ በዚህ ከሄደ ኦሮሚያ ከዚህ ከሄደ የመለስ ንግግር ዋጋ የለው። አሁን ብልጽግና እየሄደበት ያለው እየረገጠው ያለው ቀይ መስመር በጣም አደገኛ መስመር ነው። በጣም አደገኛ መስመር ነው። አንድ ወርም ስልጣን ላይ ይቆይ፣ ሁለት ወርም ስልጣን ላይ ይቆይ፣ ለኢትዮጵያውያን ግን በፍጹም የሆነ እሾህ ተክሎ እየሄደ እንዳለ ግን ማረጋገጫ ነው። እና ሳውሶ መለሰ ለምሳሌ በተለይ ውጪ ያለ ነው ስለ ፌደራል አወቃቀሩ ያለን ሁኔታ ጥሩ አይደለም። ስለ እውነት ከልቤም ለምሳሌ ኢትዮጵያን ይበታተናታል ብዬ እፈራለሁ። ሁሉም እኔ ትግሬ ነኝ ካለ እኔ አማራ ነኝ ካለ ትልቋ ስዕል የኢትዮጵያ ነገሯ አጠፋም አትደበዝዝም የሚል ስጋት አለኝ። ለምሳሌ ደቡብ አካባቢ ሲሄድ ደግሞ እንደው እሱ ነው እሴታችን አሉኝ። እንደው በብዙዎቻችን ጋር ይሄ እንትላላለን። እናንተ አትፈሩም? ለምሳሌ ኢን ዘ ሎንግ ተርም ተለጥጦ ኢትዮጵያን ራሱ ሊከፋፍላት ሊያጠፋት ይችላል፣ አንድነቷን ይሰብራል የሚል ፍራቻ አይመጣባችሁም? አንዳንድ ጊዜ እንግዲህ የኢትዮጵያዊነት ፋይዳ ደካማ ከሆነ ማንም ሰው ጠግኖ ሊጠግነው የሚችል አይሆንም። ምን ማለት ነው? የኢትዮጵያዊነት ፋይዳ ስንል ኢትዮጵያዊ መሆን እንደ ክብር እንደ ጸጋ እያንዳንዱ ዜጋ የሚወስድበት የራሱ በቂ ምክንያት ካለው እንደዚህ አይነት አደጋ ይኖራል ብዬ አልገምትም። በቂ ምክንያት ከሌለው እኛ ምንም አላደረግን ለውጥ አይመጣም፣ እንደ ጎዝ ላባ መበታተን ላይቀር ነው። በእኔ እምነት ግን የኢትዮጵያዊነት ፋይዳ በጣም ጥልቅ ነው፣ በጣም መሰረታዊ ነው። ጥልቅ መሰረታዊ ኢኮኖሚያዊ ምክንያቶች አሉት። 80 ሚሊዮን ህዝብ አንድ ላይ ስናጨበጭብ ይበልጥ እንደመጣለን፣ ይበልጥ ጠንካራ ተወዳዳሪ እንሆናለን። ተመጋጋቢ ኢኮኖሚ ነው ያለን። በፖለቲካው መስክ እንደዚሁ የሀገራችን ደህንነት በማስጠበቅ መልኩ እንደዚሁ ከትምህርት አኳያ ስንሄድ ተበጣጥሰን የምናገኘው የቴክኖሎጂ አቅምና አንድ ላይ ተሰባስበን የምናገኘው የቴክኖሎጂ አቅም የተለያየ ነው የሚሆነው። ስለዚህ መሰባሰቡ የራሱ ጠንካራ ምክንያት አለው። የሆነ ነፋስ የሚጠርገው ጉዳይ አይደለም። የመጀመሪያው ነገር ሊታሰበው ማንም ሰው ሊያስበው የሚገባ ጉዳይ ይሄ ነው። ኢትዮጵያዊነት ይህን ያህል የመንደር ነፋስ የሚያፈናቅለውና የሚበጣጥሰው ነገር አይደለም። ምክንያት አለው።
ተፈላጊ የሚሆንበትና ጠንካራ የሚሆንበት መሰረታዊ ምክንያት አለው። ስሜት አይደለም፣ ነባራዊ ሁኔታ ነው። የመጀመሪያው ጉዳይ ይሄ ነው። ሁለተኛው ጉዳይ ኢትዮጵያዊነት ህብረታችን፣ አንድነታችን በልዩነታችን ላይ የተመሰረተ ነው። በሃይማኖት የተለያየን፣ በብሔር ብሔረሰብ የተለያየን፣ በጾታ በእድሜ የተለያየን። ኢትዮጵያዊነታችን ይህንን ማስተናገድ የማይችል ከሆነ ይህንን የማያከብር ሴሌብሬት የማያደርግ ከሆነ የጥንካሬው ምንጭ ይደርቃል። ሞኖክሮም፣ አንድ ቀለም፣ አንድ ባህል፣ አንድ ቋንቋ፣ አንድ ሃይማኖት ስላለን አንድ ህዝብ የምንሆን ከሆነ ኢትዮጵያ እንደዛ አይደለች። እንግዲህ ለማስታወስ ያክል ነው ተመልካቾች፣ ጠቅላይ ሚኒስትሩ አሁን አብይም ጠቅላይ ሚኒስትር ነው፣ መለስም ጠቅላይ ሚኒስትር ነው። ከባድ ነው ይሄ ጠቅላይ ሚኒስትር ደረጃ። መለስ የሚለን ኢትዮጵያ እንደዚህ አይደለችም፣ እንደዚህ ከፋፍለ ሞኖክሮም አይደለችም፣ አንድ ቀለም አይደለችም፣ የተለያየ ብሔር፣ የተለያየ ቋንቋ፣ የተለያየ ገጽታ ነው ያለን። ይሄን ማስተናገድ የሚችል ኢትዮጵያ ነው የሚያስፈልገን እንጂ እሱ አይደለም። ኢትዮጵያ እንደዛ አይደለችም። አሁን ብልጽግና የሚፈልገው ያደርገዋል አያደርገውም ሌላ ጉዳይ ሆኖ ጊዜ የለውም። ይሄን ለማድረግ ጊዜ የለውም። ላድርግ ቢል እንኳን መሽቶበታል። በነገራችን ላይ ብልጽግና መሽቶበታል። ይሄን ለማድረግ አቅም የለውም፣ ጊዜም የለውም። ይሄን ካልን በኋላ ትግራዊት ትውልደ ኢትዮጵያዊት ሜላት ኪሮስ በአሜሪካ አንድ ታሪክ ሰርታለች። በጣም መነጋገሪያ ይሆናል። የዓለም ሚዲያ በተለይ የአሜሪካ ሚዲያዎች እንደዚህ አይነት ሽፋን ሰጥተው አያውቁም። ለኮንግረስ በጣም መላ ቤተሰብ ፕራውድ ሆኗል። በጣም ኮርተዋል። መላ ቤተሰብ አሁንም ቤተሰቦቿ እዚህ ላይ አብረዋት የተሰለፉ ድምፅ የሆኗት ኢትዮጵያውያን ትውልደ ኢትዮጵያውያን የሌላ አገሮችም የፍልስጤሙም የአረቡም ጠቅላላ እዚህ ላይ የተሳተፉ አሜሪካን እዚህ ሁሉም የተሳተፉት ቀላል ትርጉም አይደለም ያለው ይሄ ነገር። የዚች ወጣት የ29 ዓመት ወጣት ሜላት ታሪኳ ብዙ ነው። የህግ ሰው ነች። የአንድ የህግ ተቋም ጠበቃ ነበረች፣ አተርኒ ነበረች። አቃቤ ጎና እንትን ስታደርግ ነበር። የህግ ሰው ሆና ይሄ ተቋም በጋዛ ላይ የሰጠችው አስተያየትና የያዘችው አቋም በፍልስጤም ላይ የያዘችው አቋም እንድትባረር አደረጋት። ተቋሙ አባረራት። ተቀጥራ የምትሰራ ሰው ነበረች፣ ሰራተኛ ነበረች እና አባረራት። ለጋዛ ህዝብ፣ ለፍልስጤም ህዝብ ድምፅ በመሆኗ ነው ከስራዋ የተባረረች። ዘን እኔ መታገል አለብኝ እንደዚህ አይነት ኢንጀስቲስ ፕሮሞት የሚያደርግ ሲስተም እታገለዋለሁ ብላ ሳታስበው በዚህ ወደ ፖለቲክስ ገብታ ዲሞክራቶች ጋር ያው እንደምታዩት የዓለም መነጋገሪያ ሆኖ ድል አስመዝግባለች። የኮንግረስ ወንበር ሜላት ሳትወለድ ጀምሮ ወደ ስልጣን የመጣችው የተቀናቃኙ 15 ጊዜ የኮንግረስ አባል ሆና የመጣችው የተመረጠችው እሷን ጥላ ሜላት ከመወለዷ በፊት ወንበር ላይ ነበረች። ተወልዳ አድጋ ተምራ እሷን ጣለቻት ማለት ነው። ለኢትዮጵያውያን፣ ለተጋሩ ኤርትራውያን እዚህ ላይ የተሳተፉት ጠቅላላ ሁሉም ትልቅ ፕራይድ ነው። ለመላ ቤተሰብም እሷን ለመረጣችሁም ድምፅ የሆናችሁም እሷን ፕሮሞት ያደረጋችሁም ማለት የሜላት ድል ብቻ አይደለም። ይሄ ጠቅላላ በኢንጀስቲስ የሚታገሉ አካላት ድምፅ ነው። ለጋዛ ህዝብ፣ ለፍልስጤም ህዝብ ድምፅ የሆነች በኢትዮጵያ ጉዳይ ዝም ትላለች ብለን አንጠብቅም። አሁን ኮንግረስ ቦታ ስትቀመጥ ምን እንደሚገጥማት ምን አይነት ፈተና እዛ እንደሚኖርና ድምፅ እንደምትሆን እናያለን። ተመልካቾች የተወሰነ እንትን ላሳያችሁ የነበረው ሽፋን። Good morning, I'm Ali Velshi. You're watching MS Now election coverage. We've got major breaking news coming out of Colorado in the first electoral district. Melat Kiros has defeated the long-term incumbent Diana DeGette in the Colorado's first district, which is the city of Denver, the entire city of Denver. 78% of the vote is in right now, and the Associated Press has been able to project that Melat Kiros has won. እና ማሸነፏ የሚገልጽ ነው። ሁሉም ሜጀር ብሬኪንግ ኒውስ ነው። ሁሉ ሜጀር ብሬኪንግ ኒውስ ነው እያለ የዘገቡ ሲኤንኤንም አልጀዚራም ብታዩት ስለሱ ነው። እንኳን ደስ ያለሽ ማለት ነው። እንወዳለን ሜላትም ቤተሰቡም እሷ ደጋፊዎችም። ሜላትና እነጌታቸው ነጻርቀን አወዳድሯቸው። ሜላት ከስራዋ የተባረረችው ለፍልስጤም ህዝብ ድምጽ በመሆኗ ነው። ስራዋን አጣች። በደም በስነ ልቦና፣ በቋንቋ፣ በሃይማኖት በፍጹም ድርሽ ማትልበት አካባቢ በጂኦግራፊ በፍጹም በጣም ሩቅ ለሆነ ህብረተሰብ ድምጽ በመሆኗ በመቃወሟ የጋዛ እና የፍልስጤም ነገር በመቃወሟ ይሄን ተመልከቱ። ይሄ ሲስተም ምን ያህል ሜላት ምን ያህል ቻሌንጅ አልፋ እዚህ እንደመጣች ተመልከቱ። የእስራኤል እጅ በአሜሪካ የምታውቁት ነው አይደል? በጣም የምታውቁት ነው። እስራኤላውያን በአሜሪካ ሲስተም ብዙ ናቸው። በጣም ሲስተም ከባድ ነው። ይሄን ፔኔትሬት አድርጋ ነው ያሸነፈችው። ይሄን ፔኔትሬት አድርጋ ለፍልስጤም ድምጽ ሆና
መንግስት እንደ መንግስት የአሜሪካ መንግስት በፊልስጤም ላይ የያዘው አቋም በጋዛ ላይ የያዘው አቋም ይታወቃል አይደል? ኔታንያሁ ዋይት ሃውስ እየመጣ እንዴት እንደሰሩ እና ፍልስጤም ይህን ላይ የሆነ ዝም እንዳሉ ይታወቃል። ይሄን ተቋቁማ ነው ያሸነፈችው። ምን ያህል ፈተና እንደሚሆን መገመት ነው። እዚህ ከጎኗ የቆመው የዴንቨር ኮሎራዶ ዲስትሪክት የሷ ምርጫ ጣቢያ በጣም ብዙ እንዴት ፕራውድ እንደሆነ እያየው ነበር። ሰው በሙሉ አልተኛም ዛሬ ሌሊት ሙሉ ሲከታተል ነው ያደረው። ቀኑ ሙሉ ሌሊት ሙሉ ሲከታተል ነው ያደረው። ኢትዮጵያውያን ወይ ኤርትራውያን ብቻ ሳይሆኑ የአሜሪካንስ ያው ሲኤንኤንም የሌሎች ዘገባ ማየት ይችላልላችሁ። ጠቅላላ ስለሷ ነበር ካቨሬጅ የተሰጠው። ሜጀር ብሬኪንግ ኒውስ የተባለ ሲዘገብ የነበረው። አንደኛ ሴትዮዋ በጣም ሲዝንድ ፖለቲከኛ ነች። 15 ጊዜ ወደ ምክር ቤት የገባች ነች። እድሜ ልኳ እዛ የነበረች። እቺ ደግሞ ወጣት ነች፣ ተሞክሮ የላትም። ሶሻል ቤዟ ኢሚግራንት ነች፣ ከስደተኛ ቤተሰብ የመጣች ነች። የአንድ ዓመት ልጅ ሆና ነው ወደ አሜሪካ የመጣችው። ብዙ ታሪክ ነው እና ፕላስ እዚህ ትግል ውስጥ የገባችው እዚህ ፖለቲካ ውስጥ የገባችው በፍልስጤም ጉዳይ ነው። ስራ አታለች፣ ድምጽ በመሆኗ ነው። ለማታውቀው ማህበረሰብ ድምጽ በመሆኗ የእነ አቶ ጌታቸው የእነ አቶ ጻድቃን ጉዳይ ተመልከቱት። የራሳቸው ህዝብ ሲበደል፣ ሲገደል፣ ሲርበው፣ ሲታፈን እነሱ ከገዳያቸው ላይ ሄዶ ሸሸገዳሙ ይላሉ። የዛራና ቻንድራ ብዙ ሰው እንደዛ ይለው ነበር። ዛራና ቻንድራ ይል ነበር። ሰው አይገባው ነበር። ዛራ ማለት ዜላ ነው። ዛራ ዘፈን ተዘፍኖለታል። ተጋሩም አያውቁትም ነበር። ዛራ ማለት ምንድነው ዛራ ይሉኝ ነበር። ዛራ ያው ሰለሞን ይኩኖ አምላክ ዘፍኖበታል። ዛራ ማለት ወራጅ ውሃ 12 ወር ስራው ደየር የሚፈስ ውሃ ማለት ወንዝ ማለት ነው። ለማንኛውም ዛራና ቻንድራ እዚህ ጋር ነው ያለው። ሪል ዛራና ቻንድራ እዚህ ነው ያለው። ፍቅር እስከ መቃብር የሚመስል እንደዚህ አይነት እጁ ጣል አድርጎታል። በደንብ አልተቆጣጠረም። እጁ ይሉኝታ አለበት። ጌቹ ጣል አድርጎታል። እንዲሁ የምትሰራ ሁሉ አትመስልም። እቺ በቃ እጁ ፓራላይዝ ሊሆነች ነው የምትመስለው። ሰውዬው ደግሞ ካሜራ አለ፣ ፊት ለፊት ካሜራ እያየ ነው፣ ቪዲዮ እያየ ነው። ይሄ የወጣው ከጠቅላይ ሚኒስትር ጽሕፈት ቤት ነው ፎቶ የወጣው። ቀንጨብ አድርጎ ይሄው እንደዚህ ነው፣ ይሄውኛው አጀንዳ አደረግነው። እስቲ ይሄንና የሜላትን ሳክሰስና ይሄ አቶ ጌታቸውን ተመልከቱ። ሜላት ወደዚህ ደረጃ የደረሰችው ሁሉም ነገር ተችላ ነው። ብዙ ፈተና እና ለማታውቀው ህዝብ ድምጽ ሆና ነው። መጨረሻ ላይ ድል ነው ያገኘችው። ሁሌ ከፍትህ ከተጎዳ ህብረተሰብ ከእውነት ጋር ስትቆም at the end of the day መብራቱ ላይቱ እንደሚታይ ምንም ጥርጥር የለውም። አሸናፊ እንደምትሆን ጥርጥር የለውም።